እንኳን ደህና መጣችሁ። ከኔ ጋር ዛሬ ስለ ካንቫ አጠቃቀም እናያለን። ካንቫን በመጠቀም በጣም በቀላል የዩቲዩብ ባነር እና የዩቲዩብ ሎጎ እናዘጋጃለን ማለት ነው። በቅድሚያ የካንቫ አፕሊኬሽንን ማውረድ ይጠበቅብናል። ካልሆነ ደግሞ ጎግል ላይ በመግባት እንደዚህ ቀጥታ ካንቫ ብለን ስንጽፍ ያመጣልናል። ካንቫ ያው አመጣለን። እንዲህ ክሊክ አድርገን እንገባለን። ስንገባ እንግዲህ ካንቫ ኢንተርፌሱ ይሄን ይመስላል። እዚህ ጋር የተለያዩ ቱሎች አሉ። የተለያየ ነገር ሊያሰሩን የሚችሉ ቱሎች አሉ እዚህ ጋር። ስለዚህ እኛ አሁን የፈለግነው ባነር ስለሆነ ስለዚህ ተምኔሎች እዚህ ጋር ማዘጋጀት እንችላለን። የተለያዩ ነገሮች ሎጎ መስራት እንችላለን። ስለዚህ ምንድነው እኛው ማድረግ ያለብን ከዚህ የተዘጋጁ ተምኔሎች ቴምፕሌቶች አሉ። ስለዚህ እነዚህን ቴምፕሌቶች እንመርጣለን ማለት ነው። ከዚህ ከተዘጋጁት ውስጥ መርጠን የሚመቸንን እንወስዳለን ማለት ነው። እዚህ ጋር መተን ዩቲዩብ ባነር የሚል አለ። ያው እነሱን እንወስዳለን። ከዚያ የተለያየ አማራጭ ያመጣልናል። እንደዚህ እያየን ለኛ የሚሆነንን እንወስዳለን። ቀለል ያለ እንደዚህ አይነት ምልክት ያለባቸው እንደዚህ ዘውድ ምልክት ያለባቸው የሚያስከፍሉ ናቸው፣ ፍሪ አይደሉም። እነዚህ ግን ባዶ አሉ። እዚህ ጋር ለምሳሌ ይሄንን እንወስደው እስቲ። ይሄንን ወስደን ያው ከስተማይዝ ዚስ ቴምፕሌት አለ። ከስተማይዝ ይሄው ክሊክ አደረኩት። ወዴት ይወስደናል? ኤዲት ወደምናደርግበት ያመጣልናል ማለት ይሄው አመጣለን። ስለዚህ ይሄው እያንዳንዱን ስንነካቸው እንደዚህ ኤዲት የሚደረጉ ናቸው፣ አክቲቭ ሆነው ይገኛሉ። ይሄው እንደዚህ በምንነካ ሰዓት ኤዲት እንድናደርግ ይፈቅድልናል ማለት ነው። ለምሳሌ እዚህ ጋር አንድ ክሊክ ሳረግ ደብል ክሊክ ሳረገው አያችሁ ይሄን ሰጠኝ አማራጭ። ስለዚህ ስሜን ላስገባ ጌጤ ብዬ እዚህ ጋር የቢዝነሴን ስም እዚህ ጋር አስገባለሁ ማለት ነው። እና በዚህ መልኩ ነው እዚህ ጋር ስሞል ሌተር ማድረግ ፈልጌ ነው። ኦኬ ጌጤ ስትራቴጂክ ሶሉሽን የሚል ስያሜ ሰጥቼዋለሁ። እናቺ ማታስፈልግ ናት። እቺን ደሊት እላታለሁ። ማንጠቀመው ከሆነ እንደዚህ ደሊት ስናደርግ አማራጭ ይሰጠናል። ከዚህ በኋላ ምንድነው እዚህ ጋር ይሄው ፎቶ ደግሞ ለመቀየር እንዲህ ስንነካው ይሄው እንደዚህ አክቲቭ ይሆናል። አፕሎድ እንላለን መተን ካሉን ፎቶዎች መሃል ያው እንድንመርጥ እንዲህ ያስችለናል። እቺን እንወስዳለን። እቺን ወስድና በዚች ተሰየው እንደዚህ ትክክል እናስቀምጣታለን። በዚህ መልኩ ፎቶ እንደዚህ ትንሽ እንደዚህ አድርገን እናስተካክላለን። ከዛ እዚህ አካባቢ የተለያዩ የሶሻል ሚዲያ አይኮኖች ማስገባት እንችላለን። ለምሳሌ ቲክታክን ብንፈልግ እዚህ ጋር መተን ኤሌመንት ውስጥ ቲክታክ የሆነ የቲክታክን አግኝተናል። እቺን አምጥተን እዚህ ጋር ማስገባት እንችላለን። ያው እንደዚህ ዘን ሚኒማይዝ ማድረግ እንደዚህ ማድረግ እንችላለን። ቀጥል ሌላ ፌስቡክም ምንም ሁሉንም እንደዚህ ማስገባት እንችላለን ማለት ነው። ስለዚህ በዚህ መልኩ እንደዚህ አስተካክለናል። እቺን አሁን ቀጥታ ሼር እንላለን። ያው ሼር ስንል ዳውንሎድ የሚል አማራጭ አምጥቶልናል። ዘን ዳውንሎድ እንለዋለን። ቀጥታ ይሄንን የት ዳውንሎድ አድርጎልናል። ሄደን የዩቲዩብ ቻናላችን ላይ እንገባለን። እንደዚህችን ኤዲት እንለዋለን። ኤዲት ስንለው ይሄው በዚህ መልኩ አመጣለን። ስለዚህ ቼንጅ እለዋለሁ። ቼንጅ ስለው ቅድም ዳውንሎድ ያደረኩበት ይሄው ወስዶ አስመረጠኝ። ከዛ ኦፕን አልኩት። ይሄው እንደዚህ አመጣ። ደን ዘን ፐብሊሽ አልነው ማለት ነው። ስለዚህ አሁን ፐብሊሽ እያደረገልን ነው። ትንሽ እንጠብቀዋለን። ኔትወርክ ደከም ያለ ስለሆነ ነው።
ያ አሁን ጎቱ ቻናል አለን። ያው ቻናላችን ጋር ሄደን እስኪ ያው በዚህ መልኩ ቻናላችን ላይ ቀይሮታል ማለት ነው። ያው ጌት ስትራቴጂክ ሶሉሽን በሚል አምጥቶልናል። አሁን የሚቀጥለው ደግሞ የምንሰራው ሎጎ ነው። ሎጓችንን እንሰራለን ማለት ነው። ሎጓችንን ለመስራት አሁንም እዚህ ጋር እንመጣለን። እዚህ ጋር ቅድም የመረጥናት ቦታ እንመጣለን። ቴምፕሌት ያልናት ቦታ ላይ እዚህ ሎጎ እንላለን። ዩቲዩብ ሎጎ ስብል ያው መጥቶልናል። እንግዲህ እንመርጣለን ማለት ነው። ከነዚህ ከተዘጋጁት ውስጥ እንመርጣለን። ያቺ የተለያዩ አሉ፣ የተለያዩ ነው በክፍያ የሚያስኬዱት። እነዚህ አሁን ይሄ ክራውን ያለበት ክፍያ ይጠይቃል። ይሄም ሰብስክሪፕሽን አላቸው ማለት ነው። ስለዚህ እነዚህ ፍሪ የሆኑትን እኛ እንመርጣለን። አብዛኛውን ጊዜ ቀለል ያለ ነው። እዚህ ጋር ያለው ይሄንን ብንመርጠው የተሻለ ይመስላል። እችን እንውሰድ እስቲ። ዘን ከስተማይዝ ዚስ ቴምፕሌት አለ። የስ ከስተማይዝ አደረግ ነው እና አመጣለን። ኤዲት ወደ ማድረጊያችን ላይ እዚህ ጋር ስሙን እንቀይር። ያው ደብል ክሊክ ሳደርግ እንድቀይር ፍቃድ ሰጥቶኛል። ይሄው እንድቻ አድርጌ ስሜን አስገባለሁ ማለት ነው። ጌጤ ብዬ አስገባው። ከዚያ የሚቀጥለው ፎቶውን ማስገባት ነው። አፕሎድ እንላለን። እዚህ ጋር መተን አፕሎድ ፎቶ ከዚያ ያውና ያመጣልናል ወደ ያው ከዚህኛውን እንውሰድ። ለማንኛውም ባርችን እንውሰድ። ያው እንደዚህ አድርገን ትክክል ካደረግን በኋላ ትንሽ እንዲያደርገን ከዚያ ምንድነው የምናደርገው? ሼር እንላታለን። ታይማችን ለመጠቀም ያህል ማለት ነው። ፈጠን እያለም ዳውንሎድ እንለዋለን። ዳውንሎድ። ስለዚህ አሁን ቻናላችን ላይ እንዳለን ያው ዳውንሎድ አድርጎልናል። ቻናላችን ላይ እንሄድና ያው እንዲህ ስናደርግ ካሜራዋ ምልክት ትመጣለች። እንዴ እንነካለን። ከዚያ ቼንጅ ነው የምንለው። ያው እዚህ ጋር አብቅቶልናል። አለቀ ማለት ነው። ጀን ፓብሊሽ። ያው በቀላል ሁኔታ የዩቲዩብ ሎጎ እና ባነር ሰራን ማለት ነው። ስለዚህ ይኸው ቻናል ጎቱ ቻናል አለ እና ያው እስቲ የተሰራውን ባነር እናንተ ያው በዚህ መልኩ ጋስጭ ነገር ያስቸገረች በዚህ መልኩ ሰርተናል ማለት ነው። እንግዲህ አመሰግናለሁ። አበረታችሁ፣ ሰብስክራይብ አድርጉ።